ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ናሆም በጣም ተጨንቋል። ምሩ ታማለች። እንዳለ ተሰብስበው ሆስፒታል ነው ያሉት። በአጠቃላይ ያለውን ሁኔታ ለመቀበል ትንሽ ከብዷቸዋል። በጣም ታማለች የሌለ እንደዚህ መሆኑ ለሷም ጥሩ አይደለም እና ውዶቻችን ዛሬ የምሩን መታመም አስመልክቶ ሁሉም ተሰብስበው ያሉት ሆስፒታል ነው። እንግዲህ ነርሷ መታ አረጋግታቸዋለች። ደህና ነች፣ ያለችበት ሁኔታ ጥሩ ነው። ቀስ እያላችሁ አንዳንድ እየሆናችሁ ሄዳችሁ ማየት ትችላላችሁ ብለው እንግዲህ ያለውን ነገር ናሆም ገብቶ ማየት ነው። አሁን እንግዲህ ምሩ ያለችበት ሁኔታ ደህና ይመስላል። ደህና ነች። አይዞሽ እያላት ነው። መመለስ አልመሰለኝም ነበር፣ በጣም ፈርቼ ነበር እያለችው። እኔን ጥለሽማ ወዴት መሄዳችን፣ እኔን ጥለሽ እኔን ከርታታን ባልሽን ወዴት ጥለሽ ትሄጃለሽ እያላት እንደዚህ በቃ ፍቅራቸውን በመተዛዘን በመተሳሰብ እንደዚህ ሲገልጹ በእውነት በጣም ደስ ይላል። እና ውዶቻችን እንኳን ወደ ስማርት ቲዩብ መጣችሁ እላለሁ። ዛሬ እንግዲህ ጽናት ድራማ በዚህ ሁኔታ አሳየናችሁ ነው። እንግዲህ ያለውን ነገር እየተከታተልኩኝ እነግራችኋለሁ ማለት ነው። ላይክ ሰብስክራይብ ማድረግ እንዳትረሱ፣ አበረታቱን። ቪዲዮውን ደግሞ ጨርሳችሁ ይኸው ነው የምለው ውዶቻችን። እንግዲህ በጣም ተጨንቋል ያሉት ልጆች ሁሉ ጓደኞቿ አጠቃላይ በጣም ተጨንቋል በእውነት ጭንቀታቸው በጣም ያሳዝናል። አሁን ፈጣሪን እያመሰገኑ ነው ያሉት እና በጣም ደስ ብሏቸዋል። አሁን ያለውን ነገር ፍቅራቸው ምናቸው ሁሉ በጣም ደስ የሚል ነው። እውነት ጓደኝነት እንደዚህ ሲሆን በጣም ደስ ይላል። መተሳሰብ ሲኖር የአንዱ ህመም ሌላውን ሲያማው በጣም ደስ ይላል እውነት ለመናገር። የገቡ እንግዲህ ጓደኞቿ እያጽናኗት ነው። አይዞሽ በርቺ እያሏት ነው። በጣም ደስ ይላል እውነት ለመናገር መተሳሰባቸው ምናምን በጣም ነው የወደድኩላቸው ከምንም ነገር በላይ በጣም ደስ የሚል። እሷም ተሽሏታል፣ ያለው ነገር መለስ ያለላት ይመስላል። እንግዲህ ቻናላችንን እየገባችሁ በማበረታታት አግዙን ነው የምንለው። ጽናት ድራማ እንግዲህ በየቀኑ ላይክ ሰብስክራይብ የደውል ምልክቷን መጫን አይርሱ። በየቀኑ በዚህ ሁኔታ እያደረግን የምናቀርብላችሁ ይሆናል እና ሁልጊዜ ልብ እያንጠለጠለ ደስ የሚል ታሪክ ናሆም እንግዲህ በዚህ በተጨነቁበት ሁኔታ ናሆም ከዶክተሯ ጋር ይወጣና ይመጣል። ከዛ የታመመችው ምሩ የታመመችው በጭስ ምክንያት ነው ብሎ ይላል ማለት ነው። እንዴት የመቼው ጭስ? የበቀደሙ ጭስ እንዴት ይሆናል ምናምን ነገር ሲል ወይኔ ይልና ቅዱስ እኔ እኮ አላወጣሁትም ነበር ምናምን ነገር ይላል። በዚህ ምክንያት ይኸው ሊገላት ነበር ብሎ ነው እንግዲህ የሚያብደው። በጣም ያሳዝናል። ናሆም በቃ በጣም እብድ ነው የሆነ፣ ማመን አልቻለም። አንድ ነገር ብትሆን ገለሃለው ነገር ነው የሚለው። አንድ ነገር ብትሆን አለቅህም ምናምን ነገር እያለ አበደ። በቃ ያለበትን ሆስፒታል መኖሩን እስኪረሳ ድረስ በጣም ነው እብድ የሆነው ማለት ነው። በጣም ያሳዝናል። በዚህ ምክንያት ታዲያ ቅዱስ በጣም ይጸጸታል። እስከ መቼ ነው ለሰው ልጅ ችግር የምትሆነው? አንተ ክፉ፣ አንተ መጥፎ እያለ ራሱን ውስጡን በጣም ያዝናል። በአንተ ምክንያት ብዙ ጊዜ ሰዎች የሚጎዱት ለምንድን ነው ምናምን ነገር ብሎ በጣም እየተጸጸተ ነው ያለው። ስመ ቅዱስ ነው ግን ስራህ የሰይጣን ነው ምናምን ነገር ነው የሚለው። በጣም ያሳዝናል። ያው እንግዲህ እሱ አውቆ አይደለም
ግን እሱ በጣም ነው የተጸጸተው። በጣም ጸጸቱ ከፍ ያለ ነው። በጣም የሚያሳዝን ነው በእውነት። እንደዚህ አይነት ገጠመኝ ያጋጥማል። ብዙ ሰዎች በጭስ ምክንያት ደግሞ ራሳቸውን እንደሚያጡና ጥንቃቄ ማድረግ እንዳለባቸው ነው ማስበው። ምክንያቱም የከሰል ጭስ ማለት ካርቦን ሞኖክሳይድ ማለት በጣም ከባድ፣ በህይወት ውስጥ ብዙ ነገር ሊያስከፍል የሚችል የብዙ ሰዎችንም ህይወት የሚያጠፋ ስለሆነ ይሄን ነገር በገሃዱ ዓለምም ልንጠነቀቀው ይገባል። ያው እንደዚህ እንግዲህ ዶክተሯ ጋር ገብተው ተጨንቀው ነው ያሉት፣ ያለችበትን ሁኔታ ለማወቅ ማለት ነው። ስለ ሁሉ ነገር ለመስማት ተጨናንቀው ነው ያሉት በጣም። እና መራዊት ደህና ነች፣ ግን አሁን ደም ያስፈልጋታል ብለዋል። የደም አይነቷም ኦ ነው እና እሱ ደግሞ የደም አይነቱ ኤ ነው። ስለዚህ አይመሳሰልም ማለት ነው እና ለመስጠት የሚችል አይመስለኝም። እሱ ግን የኔ እንደመውሰድ ትችላለች ምናምን ነገር ሲል ያልቃል።